ሰላም እንዴት ናችሁ? ውድና የተወደዳችሁ የኔ ውድ ቤተሰቦች፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። እና ዛሬ ቤዝዬ እና ማርኮ ዋው በጣም ደስ የሚል ሁኔታ አሳይተውናል እና ደስ ብሎኛል። ማለት እንደዚህ ይመጣሉ ብዬ አልጠበቁም። የሁሉ ፈተና መሆኑ በጣም ደስ ይሉ እና ግራ ገብቶኝ ነበር። በእርግጥ እመቤቴን ግራ ገብቶኝ ነበረ። እንዴ በኢየሱስ ቤዚ ይሁሉ ማርክ ላይ እኔ እኮ ትላንት ራሱ እች ልጅ ጤነኛ ነች ታማለች የሚለው ራሱ ግራ በጣም ነበር የገባኝ። ማለት የምታደርገው በዚህ ፍጥነት እንደዚህ ማለቷ መሆኗ ምናምን እያልኩ በጣም ገርሞኝ ነበር። የኔ ቤዛ ወይ የኔ ፍቅር የኔ ውድ ወይ ቤዝዬ እና ፍቅራችሁ አንድ ናችሁ እናንተ በቃ አትለያዩም። ያው ማርኬ ፍቅር ያሸንፈዋል በእርግጥ እና ማርያም በጣም ነበር ያሳዘነኝ እግዚአብሔርን የምር እንደዚህ ሲያለቅስ ምናምን ወንድ ልጅ እንዲህ ሲያለቅስ በጣም ያሳዝናል። እና እንጃ ምን እንደምል ቃል የለኝም። ደስተኛ ነኝ ዛሬ እና በጣም ደስ በሚል ሁኔታ መጥተውልናል። እግዚአብሔር ይመስገን ጥሩ ላይ ናቸው እና በጣም ደስ ይላል። እና ቱሚም ደግሞ ያው እንደዚህ አይነት ትወና ስለተወንክ አሪፍ ነው። በጣም ትችላለህ ማለት ነው። ጎበዝ ነክ እና እውነት እኔ እንደዚህ አልመሰለኝም። እውነት ያልጠመንኩት ነገር ነው። ማርያምን እውነት ፌር ነበር የመሰለኝ እንጂ እኔ እንደዚህ አልጠረጠርኩኝም። ማለት በቃ የሚያደርጉት ነገር ምናምን በዚህ ፍጥነት ፍቀርኩ ብላው ይቅርታ ተቀብላው ከዛ ደግሞ ወዲያው በዚህ ፍጥነት ደግሞ እሱን እንትን ስትል በጣም ነበር የገረመኝ። ልጅቷ ምን ሆናለች? ጤነኛ ታማለች ወይስ ጤነኛ ነች? በጣም ግራ የተጋባ ውስጥ ነበርኩኝ። ማለት ከምታረገው ቤዚ ማንነቷ ይሄ ነው እንዲህ ምንድን የነካተች ልጅ ጤነኛ ነች ታማለች ማለት በቃ ሁሉ ነገሯ እንደ ጤነኛ ነው። ግን ደግሞ ታማለች ማለት ደግሞ ይከብዳል። በጣም ይከብድ ነበረ። እኛም ተፈትነናል። ማርኬ ብቻ አይደለም እኛ ላይም ፈተና ደርሶብናል። እና እንግዲህ እግዚአብሔር ይመስገን ማርኬ እንኳን ደስ አለህ። በጣም ደስ ብሎኛል ይህን አይነት ነገር ስለመጣልህ እውነት በጣም ደስ ይላልና እህቷም የብዙ መስዋዕት ከፍላለች ምናምን ለማርክ ያላትን ቦታ በደንብ አሳይታለች። ማርያምን እንዳያት ምናምን በጣም ነው የምታስብለት እና ከልቧ በጣም መልካም ሰው እንደሆነች በጣም የዋህ እንደሆነች ያየነው እና በጣም ደስ ብሎናል። የቤዝዬ እህት በጣም እግዚአብሔር እንደዚህ አይነት በቃ ልበ ቀና ያደርግሽ፣ ልብሽን አይቀይርብሽ እና በጣም ነው እውነት እኔ እንጃ ብቻ አላውቅም ቃል የለኝም ላንቺ እና ማርክ እንኳን ደስ አለ። በጣም ደስ ብሎናል እና ብዙም አትናደድ እሺ። እና በጣም ደስ የሚል ነው። እግዚአብሔር ይመስገን አብረው ሆነዋል። ቢያናደውም ዋው አጅቦ በደንብ ማለት እኔ ፈተና የሚባል ነገር እንደዚህ እንደዚህ ቤተሰቦች ሳይሆን በቃ የሆነ ነገር ሆነሽብኝ ልክ እንዳልሆንሽ ሁላ ውስጤ እያመነ ነበር እና እሱ ነው ይህን ነገር አድርጓል ብዬ የማይታሰብ ነገር ብዙ ነገሮችን አስቤያለሁ። ማለት ሰው ስትሆኝ የሚታሰብ እና ማርክ ያው ልክ ነው። እውነትም በጣም ያው አላል በቃ እንትን ነው እና ያው ልክም እንዳልሆነች እውነት ነው። ትክክልም አትመስልም። እኛ ራሱ አላመንም እና ያው እንግዲህ ልክ ነች፣ ደህና ነች፣ እግዚአብሔር ይመስገን በጤንነቷ ነች ያለችው። እንግዲህ ደስ ብሎናል። እንግዲህ እንደኔ ደስ ያላችሁ ሁላችሁም እንኳን ደስ አላችሁ። የመልካም የቤዚ እና የማርክ ሁሉ ቤተሰቦች፣ አድናቂዎች፣ ተመልካቾች ሁሉ እንኳን ደስ አላችሁ። ዛሬ የደስታችን ቀን የድላችን ቀን ነው ማለት ነው። ደስ ብሎኛል። በጣም ነው የወደድኩት እና እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን ይባላል እና ይህን ቤት ሰብስክራይብ፣ ሼር፣ ላይክ በማድረግ ማድረጋችሁን እንዳትረሱ። አበረታቱን። ላይክም ሼርም አድርጉ፣ ሰብስክራይብ አድርጉ ባካችሁን እና በጣም ነው የምንወዳችሁ። ቀጣይ በጥሩ በፍቅር የሆነ ቪዲዮ ይዘን ወደ እናንተ ብቅ እንላለን። ይመቻችሁ። አይ ላቭ ዩ፣ ወዳችኋለሁ።